ሰላም እንዴት ናችሁ? እንኳን ወደ ኮዲካብ በሰላም መጣችሁ። እኔ ዳግም ከተማ ነኝ። አሁን የምናየው መልቲፕል ሊኒየር ሪግሬሽን ይሆናል። ሙሉ ፕሌሊስት ነው። ይሄ የመጀመሪያው ቪዲዮ ነው፣ ኢንትሮዳክሽን ብቻ ነው። ስለዚህ ወደ ቪዲዮ ከመግባታችን በፊት ግን አስቀድመን አንዳንድ ነገሮች እንነጋገር። እኔ ተማሪ ነኝ። ስለዚህ ሙሉነታችሁን በእኔ ላይ ጥላችሁ ፈተና እንዳትገቡ። ይሄ ኦልሬዲ የምታውቁት ነገር ነው። ሲምፕል ሊኒየር ሪግሬሽን ሜትሪክስ እና መሰረታዊ የሆነ ስታቲስቲክስ ታውቃላችሁ ብዬ አስዩም ስለማድረግ ነገሮችን እንደምታውቁ እያደረኩት ይሄን ታውቁታላችሁ ያልኩ ላልፋችሁ እችላለሁ። አንዳንድ ነገሮች እነሱ ማታውቁ ከሆነ ሲምፕል ሊኒየር ሪግሬሽን ፕሌሊስት አለ፣ ቤዚክ ስታቲስቲክስም ፕሌሊስት አለ። ሙሉ ለሙሉ ተሰርቶ አላለቀም፣ ግን ስታቲስቲክስ ስላለቀ ፕሮባቢሊቲ ነው ከዚህ በኋላ የሚቀረው። እሱንም ማየት ትችላላችሁ። ሜትሪክስ ማታውቁ ከሆነ ሲጀመር ኢኮኖሜትሪክስም የምታጠኑ ሰዎች ስላልሆናችሁ ሜትሪክስም ታውቃላችሁ ብዬ አስዩም አደርጋለሁ። እዚህ ጋር የምሰጣቸው ኤግዛምፕሎች እዚሁ ኖቶች ላይ አታገኟቸው ስላላችሁ ፋይሉን ከሆነ ዳውንሎድ ያደረጋችሁት ማለት ነው። ኤክሴል ፋይሎች ምናምን ሊንክ ስለማደርግ እነሱን እየገባችሁ ማየት ትችላላችሁ። ኤፍ እና ቲ ዲስትሪቢዩሽን ቴብሎችም ሊንክ አደርግላችኋለሁ። ፕሩፍ ምናምን የለም። ፕሩፍ ከፈለጋችሁ ሌሎች ቪዲዮዎች፣ ሌሎች ቻናሎች የሰሯቸውን ቪዲዮዎች ማየት ትችላላችሁ። ይሄ ጀስት ጥያቄ ለመስራት ካልኩሌሽን ፒውር ነገር ማለት ነው። እሱ ብቻ ነው ያለው። ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት ከወደዳችሁት። ምንም ስህተት ካያችሁ ወይም ክሊር ያልሆነላችሁ ነገር ካለ ኮመንት አድርጉልን ከስር። የምናስተካክለው ነገር ካለ እናስተካክላለን ማለት ነው። ስለዚህ ሪማይንደራችን ጨርሰናል። ቀጥታ ወደ ቪዲዮ። በኢንትሮዳክሽን ደረጃ ያው መልቲፕል ሊኒየር ሪግሬሽን ላይ ያለው የመጀመሪያው ቃል ምንድነው? መልቲፕል ነው አይደል? መልቲፕል ማለት ከአንድ በላይ ማለት ነው። መልቲፕል ሊኒየር ሪግሬሽን ማለት ሊኒየር ሪግሬሽን ሆኖ ግን ብዙ ኢንዲፔንደንት ቫሪያብሎች ያሉት ማለት ነው። አሁን ሲምፕል ሊኒየር ሪግሬሽን ላይ አንድ ኢንዲፔንደንት ቫሪያብል አይደል ያለው ኤክስ፣ ከዛ ዲፔንደንት ቫሪያብል ደግሞ ዋይ አለ። አሁን ግን ዋይ አለ ኢንዲፔንደንት ቫሪያብላችን አሁንም አንድ ነው። እሱ ግን ደግሞ ኤክስ 1 ኤክስ 2 ኤክስ 3 እያልን ብዙ ኢንዲፔንደንት ቫሪያብሎች ሊኖሩን ይችላሉ ማለት ይሄ ሞር ጄነራል የሆነ ነገር ነው። ሲምፕል ሊኒየር ሪግሬሽን የመልቲፕል ሊኒየር ሪግሬሽን ስፔሲፊክ ኬዝ ነው፣ አንድ ቫሪያብል ብቻ ሲኖራል። መልቲፕል ሊኒየር ሪግሬሽን ደግሞ ሞር ጄነራል የሆነ ኬዝ ነው። አብዛኞቹ አውትካሞች ብዙ ፋክተሮች ጋር ኮሪሌትድ ይሆናሉ እና በብዙ ነገሮች ይወሰናሉ። ለምሳሌ የአንድ ሰው ገቢ ከእድሜው ጋር፣ ከጾታው ጋር፣ ከብሔር ወይም ከማንነት፣ ከዜግነት፣ ከጤና ሁኔታ፣ ከትምህርት፣ ከኤስኤቲ ስቶር አፕቲቲዩድ ማለት ነው እና አይኪው ጋር ኮሪሌትድ የመሆን ነገር ሊኖረው ይችላል አይደለ? ሰው እድሜው በጨመረ ቁጥር ኢንካሙ ይጨምራል። ኦር ጄንደር ደግሞ ወይም ምንድነው ባይኖሚያል ዳታ ወይም ቡሊያን ዳታ 1 እና 0 እያላችሁ ወንድና ሴት፣ ኤትኒሲቲ፣ ናሽናሊቲ አንድ ኢትዮጵያዊ እና አንድ አሜሪካዊ ሰው አሜሪካዊ ሲሆን ሞር ኢንካም ይኖረዋል። ኦር ምናምን ሄልት ጤናማ ሰው የበለጠ ኢንካም ይኖረዋል። ወይም ደግሞ የበለጠ ኢንካም ያለው ሰው ጤነኛም ይሆናል። የግድ ኮዛል ሪሌሽንሺፕም የለም፣ ጋር ኮሪሌሽን ብቻ ነው ያለው እና የአንድ ሰው ኢንካም ከብዙ ነገሮች ጋር ኮሪሌትድ ስለሚሆን ዝም ብለን ኢንካም እና እድሜን ብቻ ኮሪሌት አድርገን በሱ ሪግሬሽን መስራት በቂ ላይሆን ይችላል ማለት ነው። እንደዛ ብናደርግ ኢረራችንን ኢንፍሌት ያደርገዋል። በኢንካም ብቻ በእድሜ ብቻ ለማስረዳት ከሞከርን የኢንካምን ልዩነት ሌሎቹ ነገሮች ኢረር ተብለው ይታለፋል። ያ ደግሞ ኢረራችንን ከልክ በላይ ትልቅ ያደርገዋል። አንድ ቫሪያብል ሲኖረን ዝም ብለን ሪግሬሽን ላይ እንስልና ሪሌሽንሺፑን በዛ እናሳያለን አይደለ? ያው ነጠብጣቦች አሉ። ብዙ ነጥብ እናደርግና ልክ ትዝ የሚላችሁ ከሆነ እስኪ ለመሳል ልሞክር። እንደዚህ 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 ብዙ ነጥቦች ይኖሩና ከዛ ሁሉንም ነጥቦች ያማከለ አንድ ላይን እንደዚህ እንስላለን አይደለ? ያው ላይኑ አሁን ሁለቱ እነዚህ ነጥቦች አያማክልም፣ ግን ለሊኒየር ሪግሬሽን ዝም ብለን ነጠብጣብ እናደርጋለን፣ ከዛ መስመር እናሰምራለን። መልቲፕል ሊኒየር ሪግሬሽን ሲሆን ግን ነጥቦቹ እስቲ ነጥብ ናቸው፣ ግን ኦን ሃየር ዳይሜንሽን ነው የሚኖሩት። ገባችሁ ወይ? 3D ላይ ነው ወይ 4D ላይ ነው፣ ብዙ ቫሪያብል ስላለን ማለት ነው። ዝም ብለን 2D የሚኖረው ሁለት ቫሪያብል ሲኖረን ኤክስ ኤንድ ዋይ ሲኖረን፣ አሁን x1 x2 እና y ሲኖረን ሶስት ቫሪያብል አለን። ስለዚህ 3D ስፔስ ላይ ነው ማለት ነው ነጠብጣቡ የሚኖሩት። ነጠብጣቡ ደግሞ እኩልና ለማሳየት ደግሞ የምንጠቀመው ላይን ሳይሆን ፕሌን ይሆናል። ማቴማቲካሊ ያው ሊኒየር ኢኩዌሽን ነገር ነው የሚሆነው። ፕሌናር ኢኩዌሽን እና ሊኒየር ኢኩዌሽን ኦልሞስት እዛ ሴም ነገር ናቸው። ማቴማቲካሊ ይሄ የፕሌን ኢኩዌሽን ሊሆን ይችላል፣ የሃይፐር ፕሌን ኢኩዌሽን ሊሆን ይችላል ምናምን አይደለ? አሁን y is equal to beta 1 ኢንተርሴፕት ነው፣ beta 2 x
አይ2 ቤታ 3 ኤክስ አይ3 ያለ እስከ ኬ ይሄዳል ማለት ነው። ኬ እና አይ ፖዚቲቭ ኢንቲጀር ናቸው። ኬ ስንት ቫሪያብል አለን ነው። አይ ደግሞ ያው ሳምፕል ሳይዛችንን ነው የሚያሳየው። ቤታን ኢንተርሴፕት ነው። የቀሩት ደግሞ ስሎፕ ፓራሜትር ይባላሉ። ለኤክስ ኮኤፊሽንት የሆኑት በሙሉ ማለት ነው። ሁሉም ኤክስ ኢንዲፔንደንት ናቸው። ዋይ ደግሞ ዲፔንደንት ቫሪያብል ነው። ቺ ኢፕሲሎን ደግሞ ምንድነው? ኢረርሰል ምንሽ ማለት ነው። እሷ ከኤስኤልአር የበለጠ ቫሪያብሎች ስላሉን ዝም ብለን ቀላል ግራፍ ተጠቅመን ሪግሬሽን ፋንክሽኑን ማሳየት አንችልም። ለሁለት ቫሪያብል ሁለት ኢንዲፔንደንት ቫሪያብል ሲኖረን ወይም ሶስት ቫሪያብል አጠቃላይ ማለት ነው ከዲፔንደንቱ ጋር ሲኖረን 3ዲ ስፔስ፣ ለሶስት ኢንዲፔንደንት ቫሪያብል ደግሞ 4ዲ ስፔስ እንጠቀማለን። አሁን ለምሳሌ ይሄ 3ዲ ስፔስ ነው። እንደዚህ ኤክስ ይሄ ዋይም ብለው ይሄ ኤክስ ብለው ይሄ ዜድ ብንለው አሁን ይሄ አረንጓዴው ነገር ፕሌን ነው ማለት ነው። የሆነ ፕሌን ነው፣ የሆነ ፋንክሽን ያለው ፕሌን ነው። ይሄ ቢጫውም የሆነ ፋንክሽን ያለው ፕሌን ነው። እነዚህ ፕሌኖች የሆነ ሊኒየር ፋንክሽን ይመስላሉ። ልክ እንደዚህ ኤክስ ፓወር የለውም ምናምን፣ ግን ደግሞ ፕሌን ነው ማለት ነው። ቤዚክ አይዲያው ያው ዳታችንን ሪፕሬዘንት የሚያደርጉ ዶቶች አሉ። ኤክስ ዋን እንደዚህ ሲሆን ኤክስ ስሪ እንደዚህ ሲሆን ዋይ እንደዚህ ይሆናል የሚል ኮኦርዲኔት ካርቴዥያን ኮኦርዲኔሽን አለ አይደለ? የሆነች በቅንፍ ኤክስ ዋን ኤክስ ቱ እና ዋይ ሚል የሆነ ነጥብ ይኖረናል እኮ። ግን ሁሉንም ነጥቦች የሚያማክል አንድ ፕሌን ማለት ነው። ሲንግል ኢንዲፔንደንት ቫሪያብል ሲኖረን ስትሬት ላይ ነው የምንጠቀመው። ሁለት ኢንዲፔንደንት ቫሪያብል ሲኖረን ፍላት ፕሌን እንጠቀማለን። ሶስት ኢንዲፔንደንት ቫሪያብል ሲኖረን ደግሞ ሃይፐር ፕሌን እንጠቀማለን ማለት ነው። ሃይፐር ፕሌን ይባላሉ 3ዲ ፕሌኖች ማለት ነው። ግን ዋና ማተር የሚያደርገው ሃይፐር ፕሌን መሳሉ ወይ የሆነ 2ዲ ፕሌን መሳሉ ምናምን አይደለም። 4ዲ ሃይፐር ፕሌን 2ዲ ወረቀት ላይ ሳሉ ተብላችሁ አትጠይቁ። ማንም ኢማጂን ማድረግም አይቻልም ያንን። ስለዚህ ዋና ማወቅ ያለባችሁ ፋንክሽኑ እንዴት ነው የሚገኘው ነው። የዛ ሃይፐር ፕሌን ፋንክሽኑ ምንድነው ነው። ፋንክሽኑን ማግኘት ነው እኛ የምንማረው። ፋንክሽኑን ለማግኘት ሁለት ሜቶዶች እናያለን። እዚህ ላይ ብዙ ሌሎች ሜቶዶች ሊኖሩ ይችላሉ፣ እርግጠኛ ነኝ አሉ። ግን እኛ የምናያቸው ሁለት ናቸው። ሁለቱም ኦኤልኤስ ኤስቲሜተር ናቸው። ይህ ማለት ዘ ቤስት ኤስቲሜተር ማለት ነው። ኦኤልኤስ ኤስቲሜተር ናቸው። አንደኛው ሜትሪክስ ይጠቀማል፣ ሌላኛው ደግሞ ፍራክሽኖች ምናምን በፊት ሲምፕል ሊኒየር ሪግሬሽን የተማርነውን አይነት ሜተድ ይጠቀማል ማለት ነው። ስለዚህ እነሱን እናያለን ቀጣይ።